ይሄንን ቪዲዮ እስከ መጨረሻው ከተከታተላችሁት እመኑን ታተርፉበታላችሁ፣ ታመሰግኑኛላችሁ። ቴሌግራም ላይ ሄዳችሁ ኢማር ኮሚኒቲ ብላችሁ ብጽፉ ያ ቻናል ባዮ ላይ የምታገኙት የኔን ዩዘር ኔም ነው። ምክንያቱም እኔ ከኢማር ቀድሜ ኢማር ኮሚኒቲ የሚል ዩዘር ኔም ይዣለሁ ማለት ነው። ስለዚህ ኢማር ማለት ያው እንደሚታወቀው ትልቅ ካምፓኒ ነው። ኢማር ኮሚኒቲ መጥቶ ቻናል መክፈት ቢፈልግ ግዴታ ያንን ዩዘር ኔም ከኔ ነው መግዛት የሚችለው፣ ሌላ ከየትም ሊያገኝ አይችልም። እንዲሁም ደግሞ ሌላ ትልልቅ ቢዝነሶችን ዩዘር ኔም ከያዛችሁ ያኒ ቢዝነሶች ወደ ቴሌግራም ሲመጡ ግዴታ ያንን ዩዘር ኔም ከናንተ ገዝተው ነው መጠቀም የሚችሉት። ምክንያቱም እናንተ ቀድማችሁ ይዛችኋል። ዩዘር ኔም ማለት ዲጂታል ላይ ያለ አሴት መሬት ማለት ነው። ዲጂታል ላይ ያለ መሬት በሉት፣ ነፃ ነው፣ ሄዳችሁ መያዝ ነው። ገባችሁ? እስኪ ጌታቸው የሚል ዩዘር ኔም ሄዳችሁ ጻፉ። ጌታቸው ያንን ዩዘር ኔም የሆነ ሰው ይዞት ለገበያ አቅርቦት ነው ያለው። አሁን ጌታቸው የሚባል ሰው መጥቶ ያንን ዩዘር ኔም ቢጽፍ ገበያ ላይ ያለውን ነው የሚያሳየው። አይ ቲንክ $175 ምናምን ነገር ይመስለኛል። እና ያንን ዩዘር ኔም ገዝቶ ነው የሚጠቀመው ማለት ነው። በዚህ አጋጣሚ ቦስ የሚል ዩዘር ኔም ስንት እንደተሸጠ ታውቃለህ? $50,000 በላይ ኢማጂን፣ $50,000 በላይ ማለት ነው። ስለዚህ ሁላችሁም አንድ አካውንት ቴሌግራም ላይ ከከፈታችሁ 10 ቻናል መክፈት ስለሚቻል ሁላችሁም ሂዱና ትልልቅ ቢዝነሶችን ታርጌት ተደርጋችሁ ዩዘር ኔማቸውን ያዙ። ትልልቅ ብራንድ የሚባሉትን ብትይዙ ደግሞ በጣም ነው የምታተርፉበት። እንዴት እንደምትሸጡ አሁን ላይ ፍራግመንት ላይ ማውጣት የምትፈልጉ ሰዎች ካላችሁ ኮሜንት ላይ ፓርት 2 ብላችሁ ጻፉ። ቪዲዮ ሰራበታለሁ። ይመቻችሁ።